ሰላም ሰላም እንዴት አደራችሁ እንደምን ቆያችሁ ውድ ቤተሰቦቼ ውድ የጊዜ ፊደል እንደምን ቆያችሁ በመሃል ላይ ተጠፋፍተናል ማለት ነው። እንግዲህ የጊዜ ፊደል የአማርኛ ትምህርት እንደቀጠለ ይገኛል ማለት ነው። እናንተም አብሮነታችሁን ቀጥሉ ማለት ነው። እንግዲህ የአማርኛ ፊደላት በዚህ መልኩ በብዙ መንገድ አንድ ቦታ ተከማችተው ሲገኙ እኛ ከሀሳባችን እያወጣን ቃላቶችን እንመሰርታለን ማለት ነው። የመሰረትናቸው ቃላቶች ደግሞ ትርጉም ያላቸውና ትርጉም የሚሰጡን ሊሆኑ ስለሚችል እንጽፋቸዋለን ማለት ነው። እንቀጥል እስቲ ይህን የሚያቀርብላችሁ ጊዜ ፊደል 8 ነው ማለት ነው። ተከታተሉ በቴሌግራም በዋትሳፕ እንዲሁም በዙም ያቀርብላችኋል። ክፍል አንድን ልምምድ እንቀጥል። እንግዲህ እንደተለመደው ቃላትን ንባብ ልምምድ ክፍል አንድ ብሎ ጀምሯል። ከሀ ቤት እንጀምራለን። አብራችሁኝ ቆዩ። ሀ ብ ል ሀብል ሀብል ሀ ጊዜ ፊደል ነው ያቀረበላችሁ ለማለት ፈልጎ ነው። ሀኪም ሀኪም ሀ ሰ ተ ኛ ሀሰተኛ ሀሰተኛ ሁ ሁ ሁ ሁ ለ ት ሁለት ሁለት ሁ ሁ ከ ታ ሁካታ ሁካታ ሁ ል ጊ ዜ ሁልጊዜ ሁልጊዜ ሂ ሂ ሂ ሂ ሂስ ሂስ ሂፍ ሂ ደ ት ሂደት ሂደት ሂ ሂ ሳ ብ ሂሳብ ሂሳብ ሀ አራተኛው ማለት ነው። ሀ ሀ ቀጣይ ላይ ያፈጥንላችኋለሁ ማለት ነው። ይሄኛው ሀር 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 ሀ ሳ ብ ሀሳብ ሀሳብ ሀ ይ ል ሀይለ ኛ ሀይለኛ ይቀጥላል ማለት ነው። እንቀጥላለን አራቱን አይተናል። የሚቀጥሉትን ደግሞ ሶስቱ ይቀሩናል እናያለን ማለት ነው። ተከታተሉኝ ወደዚህ ሄይ 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 ሄ ሄ ሄደ 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 ሄዋ ሄዋ ሄዋን 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 ሄሮድስ ሄሮድስ ህ ህ
ህ ግ ህግ 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 ህ ዝ ብ ህዝብ ህዝብ ህ ጻ ጻ ና ት ህፃናት ህፃናት ሆ ሆ ሆ ሆ ሆ ድ ሆድ ሆድ ሆ ሆ ሆ ቴ ቴ ል ሆቴል ሆቴል ሆ ሄ ያ ት ሆሄያት። እስካሁን ለቆያችሁ ይቀጥላል። ቤቱን ፎሎ እና ሰብ እያደረጋችሁ አብራችሁኝ ነው። መልካም አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ቆይታ